ብራዘር ጥብሱ ያበደ ነበረ። ሂሳብ ስንት ነው? ሂሳብ ከመጠጥ ጋር 20 ብር። አይ ወንድም የተሳስተሃል። ጥብስ ነው የበላሁት። ምን አባት አሽቀብጣለህ? 20 ብር ተባልክ አይደል እንዴ? ዙላ ተረጋጋ፣ ዙላ ተረጋጋ። ኖርማል ጥብስ ነው ያበሉ፣ ኖርማል ጥብስ ነው ያበሉ። ኧረ በእግዚአብሔር የምን ስጋ ነው ያበላችሁኝ? የምን ስጋ ነው? ስጋ ረክሶ ነው በልኝ፣ ስጋ ረክሶ ነው በልኝ። ኧረ በእግዚአብሔር የምን ስጋ ነው ያበላችሁኝ? ወንድሜ እስካሁን ሽንት ቤት ነህ? አዎ። ምን ፈለክ? ምን እያረክ ነው? ምን እያረክ ነው? ችግኝ እየተከልኩ። ታዲያ ምን ነው? ቆይ እስኪያድግ እየጠበቅከው ነው እንዴ? አረ አሸሞርክ በቃ። አረ በእናትህ ሽንት ይወጥሮኛል። አንዴ ይወጣል መልሰህ ትገባለህ። አንተ ምንድነው የምታከብደው? ገና ተገባው አንድ ሰዓት እንኳን አልሞላኝም። ሞርት ይዛለህ እንዴ? አንተ ሳትወጣ 2015 ሊወጣ እኮ ነው። ተረጋጋ ብራዘር፣ የረጋሁት ቅቤ ይወጣዋል። ቅቤ ብለህ አንተ ቅቤ አንጓች ውጣልኝ እኮ ነው የምልህ። አንተ በእናትህ ተፋታይ ልመሰጥበት እዚህ አንጀት መቀሳቱንብኝ ይወጣልሃለሁ። እስከዚያ ቀለል እንዲል ውሃ ነገር ጠጣበት። አረ በእናትህ አባዬ ልጅ አንድ በለው አንቺ እንዴ። አባዬ አስወጣልኝ እንጂ ኮንትራት ነው እንዲያዙ። ይወጣልሃል። አንተ እስከዚያ ጊዜ አታጥፋ፣ ግባና እንዴ ወንድሜ እዚህ ያለው ሶፍት አልቋል። እስኪ ሶፍት አቀብለኝ። እግር ብላ ሶፍት ራስ ና አቀብለው አንተ። ሄሎ ጤና ይስጥልኝ። ይስጥልኝ። ከጣቢያ ነበር የምንደውለው። አምላኬ ከጤና ጣቢያ ነው በለኝ። ሄሎ አይሰማም? ሄሎ ሄሎ ከፖሊስ ጣቢያ ነው የምንደውለው። ምን ነው በሰላም? አንተ እያለህ ምን ሰላም አለ? ምን ማለት ነው? የታባት አቀኛለህ? ምን አልክ አንተ? ማለቴ የታባት ያውቃለሁ ፖሊስዬ። የታውቃለሁ። ተው እንጂ ደንበኛችን ምን አይነት አሽሙር ነው? እኔ ነኝ እናንተ ደንበኛ? ይኸውልህ ወይዘሮ አስካለሽ ለ15ኛ ጊዜ ቀርባ ሰርቆኛል ብላ መልክታለች። ምን ቀርቧን የሰረኩት? ቆይ ለምንድን ነው ግን እቺ ሴትዮ ማትፋተኝ? ዝም በል ቦርኮ። አንተ ራሱ በሷ ላይ ነው እንዲህ ስፔሻላይዝ ያደረከው። ቢያንስ ሰው እንኳን አትቀየርም? ኧረ ኢንስፔክተርን ያልሰረኳትም ደግሞ ዛሬ ሰንበት ነው ታውቃለህ። እኔ በሰንበት ስራ አልሰራም። ማን አባህ ነው የሚያውቀው? አንተ ጭራሽ ተባባሪ ልታደርገኝ ነው እንዴ? እሺ ቆይ ምንድን ነው የሰረኳት? እኔ ምን አባህ ቅላ ያለው ስትሰርቃት አማክረኛ? አይደለም ምን ሰረቀኝ ብላ ነው የመጣችው? ታዲያ ምን እንደማያውቅ ያደርጋል። የወርቅ ሀብሌን ሰርቆኛል ብላለች። ናና መልስ። አቤት ውሸት! ይቺ ቀጣፊ ይገርምሃል ኢንስፔክተር፣ የብር እኮ ነው ሀብሉ። ኦኬ መስረቅህን አመንክ ማለት ነው? አይደለማ እኔ ምንም አውቀው ነገር የለም። ችግር የለውም። እሱ ስትገረስ ይመጣልሃል። አሁን በጸባይ ትመጣለህ ወይስ አጃቢ ልላክልህ? አጃቢ ላክ ማለት ይመጣል። መጣው። ምን ልታዘዝ? ምንድነው? ቤታችሁ ግን ትንሽ ለየት ያለ ነው። አዎ የቻይና ሬስቶራንት ነው። ለዛ ነው። ቁጭ በል። እዚህ ገብቶ ሳያዙ መውጣት አይቻልም። እንዴ ምን ማለት ነው? እኔ የቻይና ሬስቶራንት መሆኑን አላወቅኩም። መብቂያ እንዴ ደግሞ መውጣት የቤቱ ህግ ነው ብራዘር። አይካልክ ሚስተር ቹንግን ነው የምጠራው። ይቆልፋል። እንዴ ምንድነው የምታስፈራራኝ? እኔ እንደውም ጾመኛ ነኝ፣ ምንም አልጠቀምም። እና የኛ ሬስቶራንት ስታዩ ሙዚየም ይመስላል እንዴ? ልትጎበኝ ነው የመጣው? ጠብቀኝ። እንደውም ሚስተር ቹንግ እንዴ። አራ ተረጋጋሽ። በቃ የምን ቹንግ ነው በእናትህ? እሺ ቆይ የሚበላ ምን አላችሁ? አዎ እንደዛ ነው የሚባለው። ያው የሚበላ ጉንዳን ከነነፍሷ፣ በረሮ በቅቤ፣ አሳማ ጎረድ ጎረድ፣ ውሻ በድመትና አህያ ጥብሳል። አህያ? ይሄ ምን አይነቱ አህያ ፊክ ነው ባካችሁ? እሺ የሚጠጣስ ምን ላምጣልህ? መቼ እንዲበላ አዝዝኩ መጀመሪያ። አህያ አልክ እኮ ብራዘር። እንዴ እና እኔ ታዲያ አንተን ማየር ምን አልክ አንተ? ማለቴ አይደለም እኮ የኔ አባት። ሌላ ነገር የላችሁም? ሽሮ የለም? የምን አባ ሽሮ ነው? ሽሮ ይብላህና የሚጠጣ ብቻ ከሆነ የምትፈልገው ላምጣልህ። እሺ የሚጠጣ ምን አለ? ያው የሚጠጣ የጉንዳን መረቅ፣ የአሳማ ጭማቂ እና የጢንዚዛ ሽንት አለ። አራው እንዴ ሰው የለም እንዴ? ቆይ ቻይኖቹ ነበሩ እኮ አሳማና ውሻ ፍለጋ ወጥተው ነው። ቹንግና እኔ ብቻ ነን የቀረነው እንጂ። ኧረ ብራዘር በእናትህ ተፋጠኝ። አስደነገጥኩሻ። እየቀለድኩ ነው ብራዘር። ያውቄ ነው የቻይና ሬስቶራንት አይደለም። የማን ፋሪያ እንደዛ ትለኝ እንዴ? በእናትህ አስደነገጥከኝ እኮ። ሶሪ በእናትህ ያው ትንሽ ላዝናና ብዬ ነው። ይሄ የቻይና ሳይሆን የኮሪያ ሬስቶራንት ነው። አልሸሹም ዞራሉ። ምን አልከኝ? ማለቴ አሪፍ ምግብ አላችሁ? እሺ አዎ እንደውም ብዙ ደንበኛ ያፈራልን ምግብ አለ። እሱን ላምጣልህ። ይሄ የትል መንጋ መውጫው ቤት ነው። ሰላም ነሽ? እኔ ስም ተሳስተሃል። ሰላም አይደለሁም፣ ቲቲ ነኝ። ኦኬ ግን ስምሽን ትርንጎ ነበር ያሉ ይገድል። የምን አባት ትርንጎ ነው? ትርንጎ አቋም ቲቲ ነኝ ያልኩህ አንዴ። እሺ ቲቲዬ፣ ስራ አስኪያጁን ፈልጌ ነበር የመጣሁት። ይኖራል? ብዙ አትገልፍጥ። ኦኬ አታሽቃብጥ። እሺ ስምህም አልበል? ዳምጠው ስለሽ። ኦኬ ዳምጤ። ጾታ? ኡፍ ጾታ አይቶ መገመት አይቻልም። ኦኬ እዚህ ጋር ግምት አቆሙናል። ዳምጤ ትናገር እንደሆነ ተናገር። የኔ ስራ አስኪያጁ አለ የለ እንዴ? አችሁብኛ ጥፍር ካለ የሚሉት ፓስልት ከሆነ እንዴ? እሺ ስራ አስኪያጁ አለ ወይል እንግዲህ እንዳየሩ ጸባይ ነው። ሊኖርም ላይኖርም ይችላል። እንዳየሩ ጸባይ መብራት ነው እንዲያጠቃሽ? አክቹሊ ስሙ መብራቱ ነው። ኧረ እባክሽ የኔ እሺ ስራ አስኪያጅ መብራቱ አለ የለ? አንተ ምንድነው ስራ አስኪያጅ አልክ? ዛሬ ነው እንዴ የሰማኸው ቀኑ? ዋክስ ይፈጠር ነው እንዴ? ኡፍ በቃ ቆይ አንዴ እየደወልኩላቸው ነው። ሄሎ አቶ መብራቱ እንግዳ ነበሩት? ኦኬ የለሁም ብለውሃል። ኦኬ ነገና የኔ እህት ትናንት መጥቼ እኮ መቼ ግሎባል ነው ስልሽ ነገና አርደሽን እኮ ነው የመጣሁት። ኔቨር ነገና አላልኩም። መቼ ይመጣሉ ስትለኝ ለገና ነው ያልኩህ። ኦኬ ለገና እመጣለሁ።
ሄሎ ጤና ይስጥልኝ። ኢትዮጵያ አየር መንገድ ምን ልርዳዎት? እናትን አትረዳም መጀመሪያ? አቤት። ሴቶቹ የሉም እንዴ? ሁሌ አንተ ነህ እንዴ የምታነሳው? ስራ የለህም? ምን አሉኝ? እየመረጥክ ነው እንደሚሰማው? አልገባኝም። አልገባኝም። እንዴት አድርጌ ላስገባብህ አለ ሰውየው። የትዬ አስካለች ልጅ ነህ? ይቅርታ፣ ምን ፈልገው ነው የደወሉት? አስካልዬ የለችም እንዴ? ምን? ነይ ቡና ጠጭ በላት። እየቀለዱ ነው? አረ እያመረርኩ ነው። ይቅርታ፣ የሚፈልጉት ነገር ከሌለ ስልኩን ልዘጋው ነው። እናት ወልደሃለች። አንተ ነህ እኔ ላይ የምትዘጋው? ቂጥህን አጥቤ አሳድጌ ደግሞ አየር መንገድ ገባሁ ብለህ እኔ ላይ ስልክ ልትዘጋ ነው? የማንን ቂጥን ያጠቡት? የኔ አባት ስርዓቶትን የያዙ። የሚፈልጉት አገልግሎት ካለ ይናገሩ። ወደ አዲስ አበባ መሄድ ፈልጌ ነው። ጥሩ። ለመቼ ነው የፈለጉት? ለትናንት። ምን አሉ? ለነገ። እሺ ጥሩ። ለነገ አዲስ አበባ። መነሻዎት ከየት ነው? መነሻዎት ከእናቴ ማህፀን ነዋ። እንደዛ አይደለም የኔ አባት። አሁን የት ነው ያሉት? አሁን እቤቴ ነው ያለሁት። አይደለም፣ ያሉበት ከተማ የት ነው? እነማ? እርሶ? አዲስ አበባ ነው ያለሁት። አሃ። እና ወዴት ነው መሄድ የፈለጉት? ወደ አዲስ አበባ። እናቶትን አባው ሲሳደቡ ማክብረው ነው እንዴ? ባለ ሱቅ እስቲ በረኪና ካለስጠኝ። አምነን ምን ያረብልናል? እባክህ ፍቅረኛ የቆጠላኝ ሄደች። ሴት ምን ራስህን ባጠፋው? ኧረ እኔ ሱሪና ቲሸርቴን አጥቤ ሌላ ችክ ልጠብስ ነው። ጤና ይስጥልኝ። 911 ነው። ምን ልርዳዎት? ሄሎ፣ የሆነ ሰው እየገላለሁ ብሎ እያስፈራራኝ ነው። ባካችሁ ድረሱልኝ። ማን ነው? ሰውየውን በግልጽ ታውቀዋለህ? አረ እኔ ምንም ስለ ሰው የማውቀው ነገር የለም። 6 ሰዓት እገላለሁ ብሎ እያስጨነቀኝ ነው ደውሎ። ይህ እኮ ታዲያ ምንም የሚያሳስብ ነገር አይደለም። ዝም ብለህ ነው የምትጨናነቀው። ምን ማለት ነው? አያሳስብም። ሰው እኮ ነኝ። ለምንድን ነው የማልጨናነቀው? ትቀልዳለህ እንዴ? ሀበሻ ነው አይደለ ሰውየው? አዎ ነው። ታዲያ ሀበሻ መቼ ቀጠሮ አክብሮ ያውቃል? 7 ሰዓት ወይ 8 ሰዓት ነው ሊገል የሚችለው። ለማንኛውም እንደ ከዚህ በፊቱ ከሞትክ በኋላ እንደርስልሃለን። ስለደወልክ እናመሰግናለን። በእናትሽ ምግብ አቅርቢልኝ፣ በጣም እርቦኛል። ካልሆነ ሆቴል ሂጄ ልብላ። ቶሎ በይ። 5 ደቂቃ ብቻ ጠብቀኝ። ውይ የኔ ማር ፈጣን እኮ ነሽ፣ ግን በ5 ደቂቃ ውስጥ ይደርስልሽም? አይ ልብሴን ቀይሬ አብሬ ልወጣ ነው እንጂ። የሞራል ሳሪው አለናነን ቲቸርዬ ፒስ ነው አንተ ወንጅ ብቻ ነን ይሉልጅስ። አዎ ቲቸርዬ ሁሉም አልመጡኝ። በቀዳ መንገድ ጠፍቶበት ደቀረው። ታንኬ ደግሞ እሱን ፍነዳሪ ሄደው ተምትም ደግሞ ካንኬ ካልመጣ መጣም ብሎ ቀረ። ደመነሽ ደግሞ ዝም በይ ወይ ገባይ አስፈታሽ ፎም ተርገው አንተ ነው ምታስወጥ ይገና። ኧረ እኔ ቲቸርዬ እውቀት ተምቶኝ ነው የመጣሁት። አስተምረኝ ሪድማ ሙቲያ ነኝ ብቻ እንዳስተምር ፈንዳደ እና እኔ ምን አይመለከተኝ እንዳለ በደዚያ ደረሰበም ነው ለምከስ ነው ጨው ጥያቄ በቃ ከመንዘስ ክሎ ማስተማር ያ የመጀመሪያ ቢያዲ አንድ ሰውዬ ከሳም ወደ መኝታ ቤት በ20 ሜትር ፓሳከን ኪሎ ግራም የሚሆን ስኩዌር ሄደ። አሁን ዲዳት ያቀም ብሎ ከሜክሲኮ ያሳስ ኪሎ ግራም እንዴት ቲቸር ምን አጀበኝ ነው ነው ኮር አራዳ ኦኬ ታምጥላይ የራ ሁለተኛ ይሄድ አንድ 60 ኪሎ ግራም የሚወዝን ሰው ያለ እንደብል እሺ ይዩ ሰውዬ ፖለቲካ ኦሚደል ለንዴ ምን አይነት ጥያቄ ነው? አንቺ ፊት ተሳስተን ወሬ አይደለም እንዴ? ማይመረጣት በትፍ ዛሬ ዚዲክ ሰፍተን ነው ድርባር የብትር ሐብ ለከንም ቤክ አንድ ታክሲ በአላ ሜትር ፐር እየሄደ ያድንግት የረዳቱ ስማን ነው አረጋ ቁጥሩ ስንት ነው? ብላክ ቢና 10% ተቀም እንዴ ቲቸር ምንድነው? ወደ ጥምቆራ ነው እንዴ ተማርኩት የተመታ ጥያቄ የምትጠይቂ አንዴ ከበታ አንተ ለማስተማር ማለት እንገይ ዋም አፍስስ ስለዚህ ይበጣ አላ ቲቸር ቢያንስ ለመጣውበት የሆነ ነገር ኦኬ ለመጣበት በቃ ለመጣበት 10 ማርክ የስ ቀንሽ ይብራሉ አልባለድ እና እንኳን ደስ አለ። ምርመራው እንደሚያሳየው ምንም በሽታ የለብም። ወደ ቤት ትምህርት ትችላለህ። ምን ለማለት ፈልገው ነው ዶክተር? 10 ሺህ ሆኖ ለምርመራ ይከፈል? ለምርመራ 10 ሺህ ብር እንደከፈል ካውቃለሁ፣ ግን እንኳን ደስ አለ። ወደ ቤት ትምህርት ትችላለህ። ምንም በሽታ አላገኘሁብህም። እና እኔ ምን አገበኝ? 10 ሺህ ብር እኮ ነው የከፈልኩ። እና ሹፓይ ሽተ በቃ ቁጭ በል። እንደገና ምርመራ አረግልህ። ተረጋጋ። እሺ አረግልህ። እሺ ድጋሚ ባራኩልህ ምርመራ 6 በሽታዎች ተገኝተውብሃል። መድኃኒቶችን ጽፌልሃለሁ። ፋርማሲ መቀበል ትችላለህ። ኧረ ዶክተር እያመሰግናለሁ። ደስ አለሽ ታለብኝ። ደስ ይላል በሽታ በመያዝ 10 ሺህ ብር እንኳን አልከሰርም ዶክተር። አመሰግናለሁ። ሰለሞን ባረጋ ባለፈ ጥሩ ውጤት አምጥተህ ነበር። በዚህኛው ግን ውጤት ትንሽ ማሽቆልቆል ታይቶበታል። ምክንያቱ ምንድን ነው? ያው ታንክ ዩ ፎር ጊቭ ሚ ዚስ ቻንስ ከጠየቀኝ እንግዲህ ወይ ምንድነው ባለፈ እኔ ስሮጥ ማለት ነው የኢትዮጵያ ሕዝብ ሞራልም ነበረው፣ እኔ ሞራል ነበረኝ። ያው ሞራሉ ምንድነው የሆነ ቃል ተገባኝ፣ መሬት ቃል ተገባልኝ፣ መኪና እንዳስመጣበት ዱራት ቃል ተገባልኝ፣ ብዙ ነገር ቃል ተገባልኝ። ስመጣ ማለት ነው በጣሮት የሚታየኝ እሱ ነው። የጉራጌ ሕዝብ ሊለውጥ ነው፣ አዲስ አበባ ሊለውጥ ነው ታየኝ፣ ሁሉ ነገር ታየኝ። በዚህኛው ተዋጠኝ፣ በዚህኛው ብሶት ይለኛል። ያረፋ መገባበት ነገር ራሱ አጥቼ አው ቢስሚል አጠይቀኝ፣ ምንም አጠይቀኝ። እንደዚህ አይነት ጥያቄ እኔ ይሄ ሚዲያ ስለሆነ ነው፣ አንተ ሚዲያ ስለሆንክ ነው እንጂ ባልመልስ ደስ ይለኛል። ገብቶሃል? ህዝብ ያየዋል። ይሄ እንደውም ጠይቀኝ እንጂ ብጠይቀኝ ነው የሚሻለው እንጂ እኔ
እንዴ አልሰጡም? ምንም ነገር አላሉ? እሱ ነው እሱ ጠይቀው። ምንም መሬቱ ጭራሽ ምን ብዬ ላውራው? ቢያስሉስ ግን መሬቱ አልሰጡኝም። የተገባኝ ነገር የለም። መኪናው ብለው መኪና አስመጣል ብለውኛል ነበር። የመኪናውንም ተውኝ፣ ረሱኝ፣ ዝም አሉ። በዚህኛው ስሮጥ ትዝ የሚለኝ እሱ ነው። በቃ እንዳለ ነገር በቃ ቀረ። ያኔ ስሮጥ የጉራጌ ህዝብ ስለውጥ ይታየኝ። እንሰት ላስቀር ነው አልኩኝ። ይሄ የሚጨምቁት ነገር ሁሉ ነገር በቃ ትራዲሽን እንዳደረግ ነው አልኩኝ። ዘመናዊ ሞደርን እንዳደረጋቸው ነው አልኩኝ። አንተ አልገባህም? ሞደርን እኔ በዚህኛው እኮ አሽቆልቁዬም አይደለም ምንም በልጬዋለሁ። እንትና ማነው ይሄ ስልጤው የሚሮጠው? እኔ ስሙ መጥራት አልፈልግም። አትጥራው። እሱ ደግሞ እነሱ ዱንያ ያላቸው አሁን እሱ በድብቅ እየሰሩለት ነው፣ እየሰጡት ነው። እሱ እንዳለ ነገር እየሰጡት እንዳለ ነገር ሰጥተውታል። አውቀው ነው። እሱ አሁን ሸቀጥ አለው። አንዳንዴ ከትሬኒንግ በልስ ቀጥታ ሸቀጥ ገብቶ ይቆማል። ስሊድና የሆነ ሞያ ብስኩት መጥቶ ነበር። እሱ ይጠጣል። ከኔ ነው የሚገዛው። ደግሞ ድጋሚ አልቆብኛል እና አሁን እድለኛ ብስኩት መጥቷል። ምንድነው አሁን ምንጁሳ በስኮኔ ነው የሚገዛው። እሱ እርኩስ ነው እሱ ተው። ግን 12ኛ ወጣሁት ነኝ። አላህ ችግር አይቶ ነው ወጣህ ችግር አይቶ ነው 12ኛ በመውጣት የራሱ ይስጡኝ። እንዴት ነው ሀብታም የሆንከው? ይሄ ድልድይ ይታያል። ከተመደበለት ግማሽ በጀቱን ላጣረኩት። የዚህንም ህንጻ ግማሽ በጀት አረኩት። እንዴት ከኔ በላይ ሀብታም ሆንክ? ይሄ ድልድይ ይታያል። ድልድዩ አይታይም። ምክንያቱም ሙሉ በጀቱን እምሽክ አድርጌ ስለበላሁት ነው። ቀስ ብለህ ተመልከታቸው። አረቂት አይዞሽ የኔ ልጅ፣ ቀጣዩን ፈተና ታልፊዋለሽ። አሁን ባለቅስ እሱ ምን ይለኛል? እሱ እንደሆነ ምንም አልመሰለውም። የፈለገውን ይበለኝ። ለማልቀስ 1 2 ይሄ ሽንኩርት አይኔን አቃጠለኝ።